ይቡሱ ደመናና ርጡቡ ደመና በላይ ሲገናኙ ይፋጫሉ፣ ይጋጫሉ፣ መብረቅ ይመጣል። አንዳንድ ጊዜ ከርጡብ ደመና ብቻ የሚመጣ መብረቅ አለ። አንዳንድ ጊዜ ደግሞ ከይቡስ ደመና ብቻ የሚመጣ መብረቅ አለ። እንዲህ ጎረጥ ብሎ ሲያይ ኩራቱ ኢትዮጵያዊ በእውነቱ ምጧ በታኅሳስ ቢመጣ በታኅሳስ ግማሽ አካሉ ተወልዶ እስከ 6 ወር እስከ 5 ወር ግማሽ አካሉ ተወልዶ ሳር እየበላ ግማሽ አካሉ ከማኅፀኗ ውስጥ እንዳለ ይቆያል። ለዚያች ዋልያ የምጥ ገላጋይዋ ማን ነው ካላችሁኝ መብረቅ ነው ማለት ነው። ሰው በሕፃንነቱ የተዘራውን ነው ሲያሳድግ የሚኖረው እና እኛ በሕፃንነታቸው ከልጆቻችን ምንድነው የምንዘራው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን የአበው የአብርሃም የይስሐቅ የያዕቆብ የሌሎችም ቅዱሳን ፈጣሪ ልዑለ ባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ከሦስቱ አካላት አንዱን አካል ወልድ ዋሕድ ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና የወለደች የሕይወት መሰረት የድኅነታችን ምክንያት የሰማይ መውጫ መሰላላችን ምልዕተ ጸጋ ምልዕተ ክብር ወላዲተ አምላክ ስሟ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ በዚህ ዕለትና ሰዓት የምንማማርበት የትምህርታችን መነሻ የሚሆነን ከሐዋርያው ከቅዱስ ጳውሎስ ቃል ተነስተን እንማማራለን። በሮሜ መልእክቱ ምዕራፍ 8 ቁጥር 31 ጀምሮ እንዲያው የዛሬውን ዕለት ሰፋ አድርጎ በሚናገርበት በተለይ ስለ ሰማዕታት በተናገረበት መኑ ያሃድገነ ፍቅሮ ለክርስቶስ ሕማምኑ ምንዳቤኑ ተሰዶኑ ጻይርኑ እያለ ይዘረዝራል። በምድር ላይ ያሉ ክፉ የሚባሉ ነገሮችን ሁሉ ይጠቅሳልና ከክርስቶስ ፍቅር ማን ይለየናል? በሉ እስኪ በደንብ እንዲያው በደንብ እንስማችሁ እንጂ። አዎ ብርዱ ሞቅ ያደርጋል እንደዚህ ሲባል በእውነቱ እና ከክርስቶስ ፍቅር ማን ይለየናል? ሕማም ነውን? መከራ ምንዳቤኑ እጽዋቶ መከራ ልዩ ልዩ በሰው ላይ ሊመጡ የማይገባቸው ልዩ ልዩ መከራዎች ቢመጡብን ነውን? ረሃብኑ ረሃብ ጥም ቢያገኘን ነውን? ተሰዶኑ ስደት ነውን? አልቦ ዘይሃድገነ ፍቅሮ ለክርስቶስ ከክርስቶስ ፍቅር የሚለየን የለም ብሎ ሐዋርያው እሱን ራሱን አስገብቶ እስከ ምጽአት ድረስ ስለሚነሱ ምእመናን ያለንን እውነታ ይናገራል። በእውነቱ እስመ መንቲሃሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባግ ዘይጠብሑ ሁልጊዜ ዕለት ዕለት ይገድሉናል። ለልደት ለጥምቀት ለትንሣኤ እንደሚታረዱ በጎችም እንሆናለን። ኢዘሃሎ ያለው ወኢዘይመጽእ የሚመጣው ኢ መላእክት ሹማምንቱ ወይ ቀደምት ከዚህ በፊት ተሹመው የነበሩ የተሻሩ ወኢዘይመጽእ የሚመጣው ዛሬ የሌለው ትውልድ ያ ሁሉ ተነስቶ በእኛ ላይ በጠላትነት ቢመጣብን ከክርስቶስ ፍቅር የሚለየን የለም። ይሄ ብቻ አይደለም፣ ያለውን እንሰጣችኋለን ቢሉ ወደፊት የሌለውን ሁሉ ሲመጣ እንሰጣችኋለን ቢሉን ከክርስቶስ ፍቅር ለማስለየት ምንም አይነት ማባበያ ለእኛ ምክንያት ሊሆን አይችልምና ከክርስቶስ ፍቅር የሚለየን የለም። ኢዘመልዕልት ከሰማይ ያለውን አውርደን እንሰጣችኋለን ቢሉን ወኢዘመትሕት ከመሬት ውስጥ ያለውን ወርቁን ዕንቁን ቆፍረን አውጥተን እንሰጣችኋለን ቢሉን ከክርስቶስ ፍቅር ሊለየን የሚቻለው አንድም ነገር የለም። ይሄ በእውነቱ ታላቁ ሐዋርያ ቡሩኩ ሐዋርያ እንደ ቅዱስ ዮሐንስ አፈወርቅ ደጉ ሐዋርያ ቡሩኩ ሐዋርያ ቅዱስ ጳውሎስ ብርሃነ ዓለም የተሰኘው ቅዱስ ጳውሎስ ስለ እምነቱ ጥብዓት ለምእመናንም ሊኖራቸው ስለሚገባ ቃል የነገረን ቃል ነውና በረከቱ ይድረሰን። እንግዲህ ከክርስቶስ ፍቅር የሚለየን የለም ብሎ ተናግሯል። ይሄ
ሁልጊዜ በሕይወታችን ልንይዘው፣ ልናስበው፣ ልናስታውሰው የሚገባ ቃል መሆኑን ሳንረሳ እንግዲህ ዛሬ በሊቃውንት አነጋገር ከሰኔ 26 እስከ ሐምሌ 18 ድረስ ወርሃ ዘር ይባላል። የዘር ወቅት በዘር ቤተ ክርስቲያን ስታመሰግነው ፈጣሪዋን ዘሩን እንዲባርክላት አንዱ 30 60 100 ፍሬ እንዲያፈራ ከዚያ በላይም እጥፍ ድርብ እንዲሆን እንዲበዛ እንዲባዛ ስታመሰግን ፈጣሪዋን ስትለምን ቆይታለች። ቤተ ክርስቲያን በሊቃውንቶቿ አንደበት ሲጸለይ ሰንብቷል። የሊቃውንቱን ጸሎት እግዚአብሔር ይቀበልልን በሉ። አሁን ደግሞ ከዛሬ ጀምሮ ደግሞ በተለይ እስከ ፍልሰታ ከዚያ በኋላ ያው ጾሙን ምክንያት አድርገው ስለሚያመሰግኑ ከሐምሌ 19 ቀን ጀምሮ ወርሃ መባርቅት ይባላል። የመብረቅ የነጎድጓድ ጊዜ ነው። ስለዚህ አሁን ሐዋርያው ከሰማይ ያለው ቢወርድ ከምድር ያለው ቢወጣ ሲል ከሰማይ የወረደ መብረቅ ይመታችኋል ቢሉን፣ ምድር ተከፍታ ትውጣችኋለች ቢሉን ከክርስቶስ ፍቅር ሊለየን የሚቻለው የለም ይለናል። ይሄ በእውነቱ የሐዋርያውን ጥባት ያሳየናል። አባትነትም ይሄ ነው ልኩ። ምክንያቱም ራስ ኖሮ ሌላውን እንዲኖሩ ማድረግ፣ መርቶ ማሳየት፣ ቀድሞ መምራት፣ ይሄ የአባቶቻችን የሐዋርያት መንገድ ነው። እንዲህ ብሎ የተናገረውንም በሮም አደባባይ አንገቱን ለኔሮን ቄሳር አመቻችቶ ሰጥቶ አንገቱን በሰይፍ ተመቶ ዘላለማዊ ርስት መንግስቱን ወርሶ አሳይቶናል ሐዋርያው ቅዱስ ጳውሎስ። ስለዚህ እንዲያው ይህ ቀን የነጎድጓድ ቀን ነውና ቃለ ወሀቡ ደመናት እያልንም ስናመሰግን ስላረፈር ደመናት ቃልን ሰጡ፣ ነጎድጓዱ መጣ፣ አይጻከ ይወፁ። በዚያ ምክንያት ብልጭ ሲል መባርቅቱ እንደ ሰይፍ ሆነው ይወጣሉ። ቃለ ነጎድጓድ ከበሰረገላት ይሄ ደመናውን እንደ ሰረገላ አድርገው ነጎድጓዱ ይሰማሉ። ስለዚህ ይሄ ነጎድጓዱ ሲሰማ መብረቁ ሲስፈነጠር አይጻከ ይወፁ፣ ፍላጻዎቹ ይወጣሉ፣ መብረቁ ይመጣል እያለ ይናገራል ነቢዩ ዳዊት በመዝሙር 76 ቁጥር 17 ላይ ዛሬ በወንጌሉ የተሰበከው ነው። በምስባኩ ለወንጌሉ መግቢያ ሆኖ የተሰበከው ነው። እንዲሁ ምን ማለቱ ነው? ወደ ምስጢሩ እንሂድ እስኪ። ነቢያት ይወርዳል ይወለዳል ሲሉ ሲናገሩ አሕዛብን እንደ ጦር የሚወጋ ምዕመናን እስራኤላውያንን የሚያስደስት ቃል ይነገራል። ያ ነጎድጓድ ከሩቅ እንዲሰማ ድምፁ የስብከታቸው ከሩቅ ጽንፍ እስከ ጽንፍ ይሰማል። ኋላም ጌታችን አብ በደመና ሁኖ ዝንቱ ውእቱ ወልዴ ብሎ ቃለ ወሀቡ ደመናት ከደመናው ቃል ይሰማል። ምን የሚል ዝንቱ ውእቱ ወልዴ ብሎ በጥምቀት ከዚያ በኋላ ደግሞ ሐዋርያት ሲናገሩ ይሰማሉ። ነጎድጓዱ በሩቅ እንዲደርስ ከነጎድጓዱ የመጣው ደግሞ መብረቁ እንዲመታ እንዲስፈነጠር ሐዋርያት የሰማቸውን የተቀበላቸውን በመንፈስ ቅዱስ እያከበሩ ያልሰማቸውን ደግሞ በነፋስ እየሰቀሉ ሌጊዮን በሚባሉ ሰማያውያን ረቂቃን መላእክት በተለይ ለመዓት የሚታዘዙ ናቸው። በእነሱ እየነጹ ወንጌልን ጽንፍ እስከ ጽንፍ አድርሰዋል። ስለዚህ በእውነት ደመናት የተባሉ በዚህ ሃለው ደመናት ጸዋርያነ ዝናም ብሎ ኤራቅሊስ የነገረን ሐዋርያት መሆኑንም ኋላ ሊቃውንት ተርጉመውልናል። ስለዚህ የመብረቅ የነጎድጓድ ጊዜ ነው። ምን ማለት ነው? መብረቅ ነጎድጓድ ተፈጥሮው የሚገርማችሁ ከመሬት በታች ካሉ ከውቅያኖስ ከውሃዎች ነው። ከውሃው ወጥቶ በፀሐይ ጨረር ተማውቆ እንግዲህ መገብተ ደመናት የሚባሉ አሉ። ከውሃው እንፋሎቱን ወስደው ወደ ላይ የሚያወጡ ከዚያ ደግሞ ውሃውን ጭነው ደግሞ በደመናው እንዳይቀደድ በደመና አይበት ወይም በደመና ማድጋ ቋጥረው ይዘው በነፋስ ወደልጋዝ ጭነው ማለት ነፋሱን እንደ ግመል እንደ ባዝራ ወይም እንደ ጭነት እንስሳ አድርገው ወደ ላይ ከምድር አውጥተው ከላይ እንደገና ወደ ታች የሚያወርዱ። እንግዲህ ውሃ መነሻው ከውቅያኖስ ነው። እንደምታውቁት ሁልጊዜም ቤተክርስቲያናችን እንደምታስተምረው ከርጡብ ቦታ ርጡብ ጭስ ይወጣል።
ከይቡስ ቦታ ደግሞ ይቡስ ጭስ ይወጣል። ያ ሁለቱ ይገናኝና ወደ ላይ ይወጣል። ይሄን ደግሞ መላእክት ይጠብቃሉ። ወደ ላይ ከወጣ በኋላ ደመና ሆኖ ወደ ላይ ወጥቶ ደመናው ያለ ቦታው እንዳያዘንበው በታች ደግሞ ነፋሳት ጋርደው ያንን መላእክት እየመሩ ወስደው ዝናብ እንዲዘንብ ከሚፈልግበት ቦታ ዝናብ ያዘንባሉ። በእነዚህ መካከል ደግሞ መባረቅ ይፈጠራሉ። እንዴት ባለው ሁኔታ ርጡቡ ከርጡቡ ጭስ ወይም ከርጡቡ ቦታ ወይም ከባህር አካባቢ የወጣው ጭስ ወደ ላይ ይወጣና ርጡብ ደመና ይሆናል። ከይቡስ ቦታ ላይ የወጣው ደመና ደግሞ ወደ ላይ ይወጣና ይቡስ ደመና ይሆናል። ይቡሱ ደመናና ርጡቡ ደመና በላይ ሲገናኙ ይፋጫሉ፣ ይጋጫሉ፣ መብረቅ ይመጣል። አንዳንድ ጊዜ ከርጡብ ደመና ብቻ የሚመጣ መብረቅ አለ። አንዳንድ ጊዜ ደግሞ ከይቡስ ደመና ብቻ የሚመጣ መብረቅ አለ። ከርጡቡ ከሆነ የማያቃጥል ይሆናል። ከሁለቱ ከተገናኘ መጠነኛ ይሆናል። ከደረቁ ደመና ከመጣ ግን እሳት ሆኖ አንድዶ የሚጥል ይሆናል። እንዲህ አይነት የሚገርመው ሁለቱም ውሃ ነው። ደመና ማለት ውሃ ነው። ዓለመማይ 5 ነው እንግዲህ በሊቃውንት አነጋገር። አንዱ ከምድር በታች ያለ አለ። አንደኛው ደግሞ ውቅያኖስ ነው። ሌላኛው በላይ የምናየው ጠፈር ነው። አራተኛው ደግሞ ከላይ ባቢል የሚባል ነፋስ ገድቦት የሚኖር ብጽብጽ ውሃ አለ፣ ሃኖስ የሚባል እና ባቢል የሚባል ጥቅል ነፋስ ይዞት የሚኖር። ስለዚህ የውሃ ዓለም ስንት ነው ብያችኋለሁ? 5 ነው። አንዱ ከታች ያለ፣ አንዱ ደግሞ በላይ ውቅያኖስ የምንለው፣ አንዱ ደግሞ ይሄ የምናየው የብርሃናት መመላለሻ ጠፈር፣ ከዚያ በላይ ደግሞ ሃኖስ። አንዱሳ ካላችሁኝ ደመና ነው። እንግዲህ ደመና ውሃ ነው ማለት ነው። ከውሃው ግጭት ግን ምን ይፈጠራል ካላችሁ መብረቅ። እንዴት ከውሃ እሳት ይፈጠራል? የሚገርም ነው። ይሄንን አባቶቻችን ለነፍስና ለስጋ ተፈጥሮ ወስደው አስተምረውታል። ከእናት ደም ይከፈላል፣ ከአባት ዘር ይከፈላል፣ በማይጸነ ይገናኛል። ይገናኝና ረቂቅ ነፍስን ያስገኛል፣ ጠንካራ አጥንትን ያስገኛል፣ በእውነቱ ጥልፍልፍ የሆነ ጅማትን ያስገኛል። እንዴት ከውሃው ረቂቅ ነፍስ ተገኘች ካላችሁ፣ እንዴት ከደመናው መብረቅ ተስፈነጠረ ወይም ወጣ፣ እንዴት ነጎድጓድ መጣ ነው። ጧት እነሱና ደንጋዩን ከደንጋዩ ላይ ብታማቱት ምን ይመጣል? ደንጋዩን ከደንጋዩ ላይ ስታማቱት እሳት ይመጣል። ውሃና ውሃ ተጋጭቶ ሰው ይፈጠራል። ውሃና ውሃ ተጋጭቶ እሳት መብረቅ ይመጣል። ይሄ ሁሉ የእግዚአብሔር ጥበብ ስለሆነ ይህንን ረቂቅ ጥበብ እንዴት ቤተክርስቲያናችን ጊዜ ሰጥታ አታከብረው ብለው አባቶቻችን የአፍላጋት፣ የአንቅይት፣ የመባርቅት፣ የደመናት በዓል ያከብራሉ። ይኸው ዛሬ ተጀምሯል እና ለመባርቅቱ፣ ለዝናማቱ፣ ለማያቱ በዓል እንኳን አደረሳችሁ ትላለች ቤተክርስቲያናችን። መብረቁ ታዲያ ምን ያደርጋል? እንደዚህ በዓል የሚከበርለት እንደዚህ ጊዜ ተወስዶ እንደው ይሄን ያህል ቤተክርስቲያን ይሄን ያህል በዓል አክብራ መዝሙር ከቅዱስ ያሬድ ተቀብላ ምስባኩን ከቅዱስ ዳዊት ወንጌሉን ከራሱ ከባለቤቱ ይዛ የምታመሰግን ስለ መብረቅ ሰው ከመግደል ውጭ ምን ያደርጋል? እንስሳትን ከመግደል ውጭ ምን ያደርጋል እንዳትሉ፣ በእውነት የምንኖረው በመብረቅ ምክንያት ነው ብላችሁ ምን ትላላችሁ? የሰው ልጅ የሚኖረው በመብረቅ በነጎድጓድ ምክንያት ነው። ለምን ካላችሁ አንደኛ መብረቁ ግም ይሄ ነጎድጓዱን አሁን ነጎድጓዱ ዝናብ ሊመጣ ሲል ግም ይላል አይደል? ንጉሱ ሲመጣ አዋጅ ነጋሪ ይሄ እምቢልታ እንደሚነፋ ነጋሪት እንደሚጎስም ዝናቡ ሊመጣ ነው ወደ ቤት ግባ ይልና ግም 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 ይላል። ያን ጊዜ ከብቶቹን ስብስብ አድርጎ ወደ ቤቱ ገበሬው፣ እኛም ደግሞ በያለንበት ተጠራርተን ተሸካክፈን ወደ ቤታችን። ያን ባናደርግ ኑሮ አንዳንድ ጊዜ የሚመጡ ዝናቦች በጣም ኃይለኛ ስለሚሆኑ እኛን እዚያው ባስቀሩን ነበረ። አንዳንድ ጊዜ እግዚአብሔር አያምጣው እንጂ ጨማምሮ የሚመጣም ዝናብ አለ፣ አናትን ክው የሚያደርግ እንዲሁም ባለፈው በአንድ ሀገር መኪና የሚሰብር ወርዷል። በእውነቱ እግዚአብሔር ከዚህ ማት ይሰውረን እና እንዲህ አይነት ነገሮች ሲመጡ መድኃኒታችን ምንድን ነው ካላችሁ አስቀድሞ የሚነግረን ማን ነው? እሱ ነጎድጓዱ መብረቁ ዝናቡ ሊመጣ እኮ ነው ይላል። ያን ጊዜ ተጠራርተን ወደ ቤታችን እንገባለን ማለት ነው። ይሄ እኮ የሚገርም ነገር ነው። ከዚያ ባሻገር ደግሞ ምግባችንም መብረቅ ነው። ይሄ እኮ በጣም ይደንቃል። ምግባችን መብረቅ እኮ ነው። እኛ የምንበላው መብረቅ ነው። እንዴት ካላችሁ ገበሬው ይዘራል።
ይዘራና መሬቱ አፍኖ ይዘዋል በላዩ ላይ ስለሚያርስበት። ከዚያ በኋላ መሬቷ ቀስ በቀስ ያን ዘር እንድታስወጣለት ማን ይጠቅማል መሰላችሁ? መብረቁ ነጎድጓዱ ግም ሲል መሬት ድንግጥ እያለች ያንን በውስጧ ያለ የታፈነውን ዘር ብቅ ታደርገዋለች። አያችሁ? ስለዚህ አዝሪቱ አትክልቱ በመብረቁ በነጎድጓዱ ድምፅ ባያበቅሉት ኑሮ መሬቱ ባያበቅላቸው ኑሮ እዚያው ታፍነው እዚያው ሟሸው እዚያው በቀሩ ነበረ። ስለዚህ እህላችን ማን ነው ካላችሁ ነጎድጓድ ነው፣ መብረቅ ነው። ስለዚህ ነው ቤተክርስቲያን የምታከብረው። አያችሁ? አይገርምም? ሌላ አንዲት አሳዛኝ እንስሳ ላንሳላችሁ። መቼስ እንግዲህ እንዲያው ወደ እንስሳቱም ልውሰድ። እንስሳት ሁሉ ይደሰቱበታል በዚህ በመብረቁ። በተለይ ዋልያ በዚህ በሰሜኑ የሰሜኑ ንጉሥ የምትባለው የምትገርም ናት። በተለይ ወንዱ እናቴ ደስ ሲል እዚያ ትልቁ ገዎች አደንጋ ላይ ይሆንና እንዲህ ጎረጥ ብሎ ሲያይ ኩራቱ ኢትዮጵያዊ በእውነቱ ያን ዋልያ የሚጠብቀው እንዲወለድ እንዲባዛ የሚያደርገው መብረቅ ነው። ይገርማችኋል። በመጽሐፈ ኢዮብ ምዕራፍ 39 ቁጥር 1 ጀምራችሁ አንድምታውን ተመልከቱ። ዋልያን ከምጥ የምትገላግላት አንተ ነህ ሆይ ይለዋል ጌታ ኢዮብን። አንተ ነህ እንዴ ይለዋል። ኢዮብም ኧረ ሕፃን አፍን ያዝ ሲሉት አፉን እንደሚዝም እላለሁ ይላል። ምክንያቱም ስለ ዋልያ እዚያ ፊት ያውቅ ነበር ኢዮብ። እና ይቺ ዋልያ ምጧ እንግዲህ በጥር በኅዳር በታኅሳስ ሊመጣ ይችላል። የምትወልድበት ጊዜ ደርሶ ማለት ነው። በነገራችሁ ላይ የምትገርም እንስሳ ናት። እንደ ሰው ስርዓት ያላት ናት ዋልያ። ስርዓተ ቤተክርስቲያን ያላት። ወንዶቹ ለብቻ ነው የሚሰማሩ፣ ሴቶቹ ለብቻ ነው የሚሰማሩ። እኛም እኮ ቤተክርስቲያን ስንገባ ወደ ተራራው ሲወጡ ሴቶቹ ለብቻ፣ ወንዶቹ ለብቻ። እኛም ንርጉሥ ተደብረ እግዚአብሔር ብለን ወደ እግዚአብሔር ተራራ ስንመጣ ወንዶቹ በወንዶች መቆሚያ፣ ሴቶቹ በሴቶች መቆሚያ። ከማን ተማራችሁ ከተባል ከእኛና ከዋልያ ማን ነው የሚቀድም በእድሜ? ማን ነው ቀድሞ የተፈጠረ? ሰው ነው ዋልያ ነው? ስለዚህ የሰው ልጅ ከዋልያ ተምሮ ማለት ነው። ይገርማል እኮ ከዋልያ ተምሮ ስርዓት ያለው ሆነ ማለት ነው። አንዳንድ ጊዜ ግን ይገናኛሉ። ለምን? ያው ዘር ለመተካት ነዋ። ይጠራራሉ። ወንዱ ከወንዱ መሃል ይሆንና የሆነ ጠረን ይልካል። የምትፈልጊ ከሆነ ወደ እኔ ነይ ማለቱ ነው። እሷ ደግሞ ያንተ አሸትና ደግሞ ይሄንን ጠረን የላከው ማን ነው ብላ ያን ጠረን ተከትላ ስትሄድ ያን የፈለጋትን ወንድ ታገኘዋለች። ከዚያ በኋላ ሁለቱ ይገናኙና ዘር ይተካሉ፣ ይጸንሳሉ ማለት ነው። ከጸነሱ በኋላ ምጧ በታኅሳስ ቢመጣ በታኅሳስ ግማሽ አካሉ ተወልዶ እስከ 6 ወር እስከ 5 ወር ግማሽ አካሉ ተወልዶ ሳር እየበላ ግማሽ አካሉ ከማኅፀኗ ውስጥ እንዳለ ይቆያል። በዚህ ስታምጥ ስትጨነቅ እንዳትሞት ብቻ ትንሽ ውሃ ትንሽ ሳር እየቀመሰች ስታምጥ ከቆየች በኋላ ይሄ ሰኔ ሐምሌ መጥቶ ይሄ መብረቁ ነጎድጓዱ ግም ሲል ያን ጊዜ ያ ሊወለድ የነበረ ሕፃን ይደነግጥና ፈትለክ ብሎ ወጥቶ ይሄድላታል ማለት ነው። ከዚያ ሰውነቱ ስለጎረመሰ እሱ ተነስቶ ሲሮጥ እሷ ደግሞ በጣም ልጅ ወዳጅ ናት። እንደ አህያና እንደ ዋልያ በምድር ላይ ልጁን የሚወድ የለም። እሷ ስትከተል እሱ ሲሮጥ አንዳንዲቱ ታገኘዋለች፣ አንዳንዲቱ በምጥ በደከመ ሰውነቷ ሳታገኘው ትቀራለች። አሁን እንዲህ የልጅ ጭካኔን በዚሁ አስቡት። ያን ያህል ስታምጥ ከኖረች በኋላ እንደገና ደግሞ ሲያስሮጣት እንዲሁ በእውነት እና ይገርማል። ለዚያች ዋልያ የምጥ ገላጋይዋ ማን ነው ካላችሁኝ መብረቅ ነው ማለት ነው። ስለዚህ መብረቁን ነጎድጓዱን የሰጠን እግዚአብሔር የተመሰገነ ይሁን። ይሄ እኛ የምናውቀው ነው። እግዚአብሔር የሚያውቀው እኛም ማናውቀው ደግሞ ብዙ ጥቅም አለው ማለት ነው። እና አንዲት ጥፋት አለችው። እንዲሁ አንዳንድ ጊዜ ሲቆጣ የሰማይ ቁጣ ይባላል አይደል? ጥርግ ያደርጋል አንዳንድ ጊዜ። ከዚያ ምራት ደግሞ ይሰውረን እግዚአብሔር። ያው ጉዳት የሌለው ጠቃሚ ነገር የለም፣ እንደ ውሃ ጠቃሚ የለም። ግን አንዳንድ ጊዜ ደግሞ ያጠፋል። እንደ እሳት ጠቃሚ ነገር የለም፣ አንዳንድ ጊዜ ደግሞ ያቃጥላል። እንደዚህ ሁሉ መብረቅም ጥቅሙም አለው ጉዳትም አለው እና እግዚአብሔር የሰጠን ሀብት ስለሆነ በዛሬው ዕለት ደግሞ በምድር ላይ እንደ ነጎድጓድ ያለ ድምፅ ተሰማ። እሱ ምንድን ነው ካላችሁ የቅዱስ ቂርቆስና የቅድስት ኢየሉጣ በአንጌቤን ወይም በጠርሴስ በሚሏት ቦታ በስደት ከሞት ለመዳን በዚያም ደግሞ እግዚአብሔር እስከፈቀደላቸው ጊዜ ለመኖር ከአንጾኪያ ዘሶሪያ ተነስተው በእግራቸው ተጉዘው የ270 ኪሎ ሜትር ያህል መንገድ ተጉዘው ጠርሴስ ላይ ሲደርሱ ግን ደግሞ ሌላ ክፉ ሰው ተቀበላቸው እና እሱ ላይ
እለእስክንድሮስ የሚባል ክፉ ሰው ተቀበላቸው። ያው እለእስክንድሮስ የሚባል ደግ ሰው አለ። ከዚያ ደግሞ ይሄ በተቃራኒ ስለሆነ ነው። እና በእውነቱ ቅዱስ ቂርቆስና ቅድስት ኢየሉጣ በዚያ በመከራው ዘመን የተገኙ ሰዎች ናቸው። የተወለዱት አንጾኪያ ነው። በዚያ እንግዲህ አንጾኪያ ቀድሞ ምዕመናን ለመጀመሪያ ጊዜ ክርስቲያን የተባሉባት ቦታ ናት። እነ ቅዱስ ዮሐንስ አፈወርቅ፣ እነ ጠርጠሉስ፣ ሌሎቹም ቅዱሳን እነ ቅዱስ ሉቃስ ወንጌላዊ፣ አግናጢዮስ ምጡላ አንበሳ፣ ሌሎቹም ታላላቅ የቤተ ክርስቲያናችን አባቶች የተወለዱባት ደግ ሀገር ናት በእውነቱ ይቺ አንጾኪያ። ከዚያ እነዚህ ሁለት ደጋግ ሰዎችም ተወለዱ። እናቱ ቅድስት ኢየሉጣና ልጇ ቅዱስ ቂርቆስ። ከዚያ በኋላ በወንጌል ሁለት ሰማዕትነት አለ። አንደኛው ሰይፍን መታገስ እሳትን መታገስ ነው። ሁለተኛው ደግሞ ሀገር ጥሎ መሰደድ ነው። ስለዚህ የትኛውን እንምረጥ ብለው ተማከሩ። ዲዮቅልጥያኖስ ክርስቲያኖችን ሲፈጃቸው 40 ዘመን የሰማዕትነት የመከራ ዘመን ነበርና በዚያ የመከራ ዘመን የትኛውን እንምረጥ ብለው ሲጨነቁ መምረጡንማ ያው ስደቱን እንምረጥ ተባብለው ተስማሙ። ስደቱን መርጠው እንግዲህ ከአንጾኪያ ወደ ጠርሴስ ማለት ቅዱስ ጳውሎስ የተወለደባት ከተማ ናት። 270 ኪሎ ሜትር ከአንጾኪያ ትርቃለች። ከዚያች ሀገር መጥተው ተጠጉ። እዚያች እንደደረሱ የዲዮቅልጥያኖስ በየቦታው ስዩም ስላለው ተቀድሞ ለእስክንድሮስ መምጣታቸውን ሰምቶ ነበረ። እሱ ተቀበላቸውና እግዚአብሔርን እናመልካለን ለሚሉ ሰዎች የተዘጋጀ በትልቅ ጋን ውሃ ተሞልቶ ቅንጭብ፣ ቁልቋል፣ አጋም የመሳሰሉ እንጨቶች ከታቹ እየነደዱበት የሚፈላ እንደ ክረምት ነጎድጓድ ድምፁ ከሩቅ የሚጠራ ውሃ ነበረ እና ማንን ነው የምታመልኪ አላት ለእስክንድሮስ። እንግዲህ ሕፃኑ ትንሽ ደከም ብሎት ከወደ ኋላ ቀርቷል። እሷ ፊት ለፊት ስትደርስ ሃይማኖትሽ ንገሪ፣ ምንድን ነው ሃይማኖትሽ? ማን ነው ስምሽ ብሎ ጠየቃት። ስሜ ክርስቲያን ነው አለችው። አይ እንዳትሞች እውነተኛውን ስምሽን ተናገሪ አላት። አይ ስሜ እንኳን ክርስቲያን ነው፣ ምክንያቱም ምዕመናን ክርስቲያን ከተባሉበት ቦታ ነው የመጣሁት፣ ክርስቲያን ነው ስሜ አለች። እንዳትሞቺ ሁለተኛውን ተናገሪ፣ እውነተኛውን ስምሽን ተናገሪ ስትባል አይ ቀሪው ስሜ ይሄ ምድራዊው እናት አባቶች ያወጡልኝ ስሜ ኢየሉጣ ይባላል። ስለ ሃይማኖቴ ግን ሕፃኑ መጥቶ ይንገርህ አለችው። ማን ይንገርህ? ሕፃኑ መጥቶ ይንገርህ። በእውነቱ እዚያ ይህ ሕፃን ቀስ ብሎ መጣ። ሲደርስ እያፋጠጣት ነው፣ እየጠየቃት ነው። አንተ በሃከ ኦፍሱ ሕፃን፣ አንተ ደስ ያለ ሕፃን እንደምን አለህ? ጠላትህን አያውልብህ አያሳድርብህ አለው። ምን ማለቱ ነው? ጠላትህን አያውልብህ አያሳድርብህ፣ አንተ ደስተኛ ሕፃን እንዴት አለህ አለው። እወ ሊተሰ ፍስሐ ሊተ፣ ለእኔማ ደስታ ይገባኛል፣ ደስታ ለእኔ ተሰጥቷል። ለምን? የሐዋርያት የደስተኞቹ የሰማዕታት የደስተኞቹ የሊቃውንቱ ልጅ ስለሆንኩኝ አዎ ደስታ ለእኔ ይገባል። ለከሰ አልብከ ፍስሐ እስመ ይቤ መጽሐፈ አልቦሙ ፍስሐ ለረሲዓን፣ እግዚአብሔርን የዘነጉ ሕገ እግዚአብሔርን ለካዱ ሰዎች ደስታ የላቸውም ይላልና መጽሐፉ። ለአንተ ደስታ የለህም እንጂ እኔማ ደስተኛ ነኝ አለ። እንኳን ደስ ያላቸው። እውነት እንዴት ያለ ሕፃን መሰላቸው። እኔማ ደስተኛ ነኝ፣ አዎ ደስታ ይገባኛል አለ። ከዚያ በኋላ ሃይማኖትን ንገር ተባለ፣ ተናገረ። እንዳትሞት እንዲያው ካድ እንዲያባብልሃለሁ። እንግዲህ ቅድም እንዳልኩት ከሰማይ ያለውን አወርደን እንሰጣቸዋለን፣ ከምድር ያለውን አውጥተን እንሰጣቸዋለን እንደሚሉ እንደዚያ ቢያባብለው ረግ የሚሰማ ነው። ከዚያ በኋላ ነበረ ወደ ነደደ እሳት ወደ ፈላ ውሃ እንዲጣሉ የተወሰነ። ሲወሰን ሊቃውንቱ በዜማው በእውነቱ ያንን ናፍቆ የሚገኘውን ያንን ትልቅ ዜማ ቅድም አሁን ከዚህ ካውደ ምሕረቱ ጸፍተዋል። ከውስጥ ደግሞ በዜማው በዝማሜው በጸናጽሉ በመረግዱ ሲያመረግዱት ነበረ። በረከታቸው ይድረሰን። ጥቡ ልቡ ለሕፃን እንዘሃሎ ውስተ ምኩናን፣ በዚህ በፍርድ አደባባይ ሳለ የዚያ የሕፃኑ ልቡ የጨከነ ነበረ። ይቤላ ሕፃን ለእሙ ጥብኢከ እምን ፈጽም ገድለነ ወስማዕና። ያ ሕፃን ደግሞ እሱ ብቻ ጨክኖ ዝም አላለም። እናቱን ጨክኝ እናቴ፣ እሱ ልቡ ጨክኗል አይደል? ከዚያ ደግሞ እናቴ ምስክርነታችን ሃይማኖታችን ነግረን ምስክርነታችን እስክንጨርስ ገድላችን እስክንፈጽም ድረስ ልቡናሽን አጨክኝ አለ። ዝናቡ መታችሁ እንዴ?
እና ይምታችሁ እንጂ ታዲያ እንዴ ዝናብ መጥቶ ደግሞ። ስለዚህ ልብሽን አጨክኝው አላት። ከዚያ ይቀጥላል። በእውነቱ ምን ይላል ግን ይህ ሕፃን? ይቤሎ ሕፃን ለእግዚኡ ዘመጠነ ዝገር ለተጋድል የምንተኑ ታስየኒ። ይህን ያህል ተጋደልኩኝ፣ እንዲህ በሕፃንነቴ መከራ ተቀበልኩኝ፣ የምትሰጠኝ ምንድን ነው? ጌታውም በልቡና ያለውን እሰጥሃለሁ፣ አስየ ከዝሃለሁ ውስተ ልብከ፣ በልቡና ያለውን እሰጥሃለሁ አለው። ሕፃኑም መለሰ ኢትቅብር ሥጋዬ ዲበ ምድር፣ በመሬት ሥጋዬን አትቅበረው አለው። ጌታው ደግሞ መለሰ እንዲህ አለው አልቦ ዘያቤከ። እሱ የጠየቀው ሥጋዬን አትቅበረው ነበረ። ትንሽ ነገር ነበራ። ሥጋው ተቀበረ አልተቀበረ፣ ሞተ አልሞተ፣ ይሄ ብዙ እንትን አይደለም። አልቦ ዘያቤከ በመንግሥተ ሰማያት በዚህ ሰይድ ትፈስሑ አይደል ያለው ወንጌሉ። በዚህ ደስ አይበላችሁ ስማችሁ በመንግሥተ ሰማያት ተጽፏልና በዚህ ደስ ይበላችሁ ብሎ በሉቃስ ወንጌል ምዕራፍ 10 ቁጥር 17 ጀምሮ ዛሬ የተነበበ ወንጌል እዚህ ጋር የተያዘ ነው። እና እንዲያውም ሥጋህን አለመቅበር ብቻ አይደለም፣ አልቦ ዘያቤከ በመንግሥተ ሰማያት፣ በመንግሥተ ሰማያት እንጂ የሚበልጥ የለም። ዘእንበለ ዮሐንስ መጥምቅ፣ ከዮሐንስ መጥምቅ በቀር ወአነ ፈጣሪከ፣ ከኔ ከፈጣሪ በቀር ወአዲ፣ ይሄኛውንም እሰጥሃለሁ ወአዲ። ዳግመኛም እንዲያው አሁን ቀለል ያለውን ማለት ነው። ወአዲ ከመ ይማስን ሥጋከ ዲበ ሰረገላ ኤልያስ እያነበረከ፣ እንዲህም ከፈለክ ይሄንም አደርግልሃለሁ፣ ሥጋህ እንዳይቀበር እንዳይሞት እንዳይበሰብስ እንዳይፈርስ በኤልያስ ሰረገላ ላይ አስቀምጠዋለሁ አለው። እግዚአብሔር አምላካችን ይሄን ጸጋ በረከቱን የሕፃኑን በረከት ለሁላችን ያድለን። እና እንዲህ ብሎ ከጌታው ጋር ከተነጋገረ በኋላ ጥብቄ ንፈጽም ገድለነ። እንዲያውም አሃዛ ለእሙ አይደል የንተ አሃዛ ለእሙ ዕዳ ዘየማን ወሰሃባ ቅድመ መኮንን፣ ቀኝ እጇን ለቀም አረገና ነይማ እናቴ ወደዚህ እንሂድ አላያችሁ? ያ የ3 ዓመት ሕፃን እየጎተተ ወደ የት ነው የሚወስዳት? ወደ ሰርግ እንዳይመስላችሁ፣ ወደ ሽልማት እንዳይመስላችሁ፣ ወደ እሳቱ ነው የሚወስዳት። ይዞ እየጎተተ ቀና ብላ ወደ ላይ ስታይ የሚንቦገቦግ እሳት ነው። ወደፊቷ ስታይ ደግሞ የሚፈላ እንደ ነጎድጓድ እንደ ክረምት ነጎድጓድ የሚፈላ የጋን ውሃ ነው። እና ፈራች፣ ልቧ ድንግጥ አለ። ሞት ሲመጣ በእውነቱ እንዴት ትፈራለች እንዳትሉ አሁን እንዲያው እኛ እዚሁ ነን። በእውነቱ አሁን ስንናገር ስንሰማ ቀላል ይመስላል። እሳቱ ፊት ቆመን፣ ሰይፉ ፊት ቆመን፣ ጦሩ ፊት ቁመን፣ አፈሙዙ ፊት ሆነን ሞት ፊት ለፊት ሲጋፈጠን ያን ጊዜ ነው ይሄን ማወቅ የምንችለው። እና ፈራች። የወለደ አንጀት አንደኛ ልጇ ጨክኖ ሊሄድባት ነው። ልጄ ሊሞትብኝ ነው። የ3 ዓመት ሕፃን እምቡቃቅላ ሕፃን እንደው ሳሙኝ ሳሙኝ የሚል ደስ የሚል አፉ እንደው ገና ኮልተፍ የሚል ሕፃን እንግዲህ አስቡት። እሳቱ ሄዶ ሲገባ የዚህን እናት ሁናችሁ አስቧት። እና ፈራች፣ ደነገጠች። እሱን እሷ ያዘችው፣ እሱ ደግሞ እሷን ያዛት። ከዚህ በኋላ ምን አለ ወደ ጌታው ሲጸልይ፣ ጌታዬ ሆይ እባክህ ያንን ሰማያዊውን መንግሥትህን ግለጥላት። ምክንያቱም በላይ ያለውን ዘሩን አቃጥለህ መሬቱን ደህና ልታደርግ ትችላለህ ወይ? እኔ ድኜ እሷ እንዴት ብላ ልትተርፍ ትችላለች? እባክህን ሁላችንም እንድንድን ገነት መንግሥተ ሰማያት ምን እንደምትመስል ግለጥላት እባክህ እያለ ይጸልይ ጀመረ። ከዚያ ቀና ስትል ገነት እንዳለ ተከፍታ ታየቻት። ገነት ሰማይ ተከፍቶ ታያት። ከዚያ በኋላ እሷም ጨከነች፣ እሱም ጨከነ። ተያይዘው ወደ እሳቱ ገቡ። ክቡር ጌታው የኔታ ሊቀ ሊቃውንት ዕዝራ አዲስ እዚህ ላይ ሁልጊዜ ለእናቶች የሚናገሩትን አንድ መልእክት ብናገር ደስ ይለኛል። ጎንደር ቂርቆስ ላይ ምን ይላሉ መሰላችሁ? ቂርቆስ በ3 ዓመቱ እንዴት ምን አውቆ ነው? ለምንድን ነው እናቱን ሳይቀር አስተማሪ ሆኖ እሷም እንዘ ወልደ የኮንከኒ አቡዬ ብለዋለች። ልጄ ስትሆን አባት የሆንከኝ ብለዋለችና እንዲህ የሆነ ለምንድን ነው ብለው ይጠይቁና አሁን የሕፃን የእግዚአብሔር ሥራ እንዳለው ሆኖ እግዚአብሔር አድልቶ ብቻ ያደረገለት እንዳይመስላችሁ አሉ። እንግዲያ ምንድን ነው ካላችሁ የሕፃን ሁልጊዜ ቤተ ክርስቲያን የማይለይ ሕፃን ነበረ። አፍ መፍቻው ቃል እግዚአብሔር የነበረ ነበረ። ቤተ ክርስቲያን መጥቶ የጸናጽኑን ሿሿታ፣ የከበሮውን ድምድምታ፣ የመቋሚያውን ውዝዋዜ፣ የጽናውን ሿሿታ፣ መዓዛ ዕጣኑን እያሸተተ ጸበሉን እየጠጣ እየቆረበ ይኖረ ነው። ስለዚህ ያ
እናንተም ልጆች ከልጅነታቸው ወደ ቤተክርስቲያን ካመጣችኋቸው ከዚያ በኋላ ማን ሊያናውጻቸው አይችልም። ምክንያቱም ከልጅነታቸው የለመዱት ቃለ እግዚአብሔር ነውና እና ይህንን በትክክል የስነ ልቡና ሰዎች ወይም ሳይኮሎጂስቶችም ይናገሩታል። አንድን ሕፃን እስከ 7 ዓመት ሰው ሰርቶ ይጨርሰዋል ይላሉ። ከ7 ዓመት በኋላ ያን ሲያሳድግ መኖር ነው እንጂ በተለይ ደግሞ እስከ 2 ዓመት ያን ከውስጡ ያለውን እያሳደገ መጠቀም ነው እንጂ አዲስ ነገር መቀበል አይችልም ይላሉ። ይህን የሚሉት የስነ ልቡና የስነ አእምሮ ባለሙያዎች ናቸው። ሰው በሕፃንነቱ የተዘራውን ነው ሲያሳድግ የሚኖረው እና እኛ በሕፃንነታቸው ከልጆቻችን ምንድነው የምንዘራው የሚለውን ከየኔታ ተውሼ ነግሬያችኋለሁ። አሁን ያስተማሯችሁ የኔታ ሊቀ ሊቃውንት ዕዝራ አዲስ ናቸውና ቃለ ሕይወት ያሰማልን። ስለዚህ ልጆቻችሁን ከቤተ መቅደሱ አሳድጓቸው። ዕጣኑን ያሽቱት፣ ከበሮው ሲመታ፣ ጸናጽሉ ሲሿሿ፣ መቋሚያው ሲጎዛጎዝ፣ ሊቃውንቱ ወዲያና ወዲህ ሲያሸበሽቡ ያንን ይልመዱት። አንደበታቸው ሲፈታ መዝሙር ይዘምሩ። አንደበታቸው መናገር ሲጀምር አንዱ እንደ ካህን፣ አንዱ እንደ ዲያቆን፣ አንዱ እንደ አስቀዳሽ እየሆኑ በዚያ መጫወት ይጀምሩ። እንዲህ ሲሆን ከውስጣቸው ይሄ ሊወጣ አይችልም። እንዲህ አድርጋ አሳድጋው ስለነበረ ሕፃን እናቱን እየጎተተ ወደ ገነት ይዞ ገባ። በረከቱ ይድረሰን። ይህ ሕፃን እናቱን ይዞ ወደዚያ ወደ ነደደው እሳት ገባ። ከዚያ ከነደደው እሳት ያ ድምፁ ከዚያ ወዲያ ድረስ የሚሰማ ስለሆነ ዙሪያውን ሲሞቱ ሊያዩ አሕዛብ ተሰብስበዋል። እሳቱ ሲበላቸው ሊያዩ ሲያቃጥላቸው እንደ ዶሮ እዚያው እንግዲህ ዶሮ ተባርካ ስታበቃ ወዲያው ፍል ውሃ አይደል የምትለቀቀው? እንደዚያ ዝም ብሎ እዚያው ሲቃጠሉ ጭካኔ ሲቃጠሉ ሊያዩ ሕፃኑ እናቱን ይዞ ጥልቅ ሲል መልአኩ ቅዱስ ገብርኤል ደግሞ ራማ ከሚባለው ሰማይ እየበረረ ወዲያው ፈጥኖ ደረሰ። ያ ቸር መልአክ ያንን በትረ መስቀሉን አመጣና ከዚያ የፈላ ውሃ ንክር ሲያደርገው ያ ሲፈላ የነበረ ውሃ ለሌሎቹ ድምፁ ሳይቀንስ ከነሱ ላይ ግን እንዳውህኑ ዝናብ የጧት ውርጭ ሆነ። ይሄን ያደረገው እግዚአብሔር አምላካችን በመልአኩ አማካኝነት ነው። ለዚህ እኮ ነው ፈነወ መልአኮ አድኃኖሙ፣ መልአኩን ልኮ አዳናቸው ተብሎ በዳንኤል የተጻፈ። ስለዚህ ከዚህ በኋላ እዚያ ሆነው ሕፃን አይደል ሕፃኑ መጫወት ጀመረ። ያንን ውሃ ያነሳና ርጫ ያደረገው ጊዜ በዙሪያው ተአምሩን አይተው ላመኑ ጥምቀት ሆናቸው። ለአግብርተ እግዚአብሔር ወጻማይ ለአግብርተ እግዚአብሔር ወኮነ ጥምቀተ ለአግብርተ እግዚአብሔር ሊቃውንቱ ሲያመሰግኑት ያደኑ የቅዱስ ያሬድ ገድሉ ሙሉ ነው በእውነቱ ያዜመው እና ያ ከቅዱስ ቂርቆስ እያነሳ ብትን የሚያደርገው ውሃ በዚያ ለተሰለፉ ላመኑ ሰዎች ጥምቀት ሆናቸው። በ3 ዓመቱ እንደ ቄስ የሚያጠምቅ እንደው እኮ እግዚአብሔር ሲሰጥ እንዲህ ያለም ልጅ ይሰጣል። በእውነቱ እንደው ቸርነቱ በእውነቱ በ3 ዓመቱ የረጫቸው ሰዎች በሙሉ ተጠመቁ። ደግሞ ያላመኑትማ አንዲት የሆነች የውሃዋ ፍንጣሪ ትንሽ ነካ ካደረገቻቸው እንዲያው የማትለቅስ ብላ እሳት ሲሮጡ የምታቃጥል እሳቱና ደግሞ ፈጀቻቸው። ከዚያ በኋላ አንድ ሁለቱ ሲሞት አምኛለሁ አሕዛብ ምንም ሰማያዊ ተስፋ ስለሌላቸው ምድራዊ ስለሆነ ጽናት የላቸው። እኔም በክርስቶስ አምኛለሁ እየተንጫጫ ሁሉም ተጠመቀ። እግዚአብሔር የተመሰገነ ይሁን። በቅዱስ ቂርቆስ ጸበል ወይም በቅዱስ ቂርቆስ ውሃ ብዙ ሰው ተጠመቀ፣ ብዙም ሰው ደግሞ እየለፈለፈ ወጣ ማለት ነው። እንግዲህ ዛሬም እኮ እንደሚሆነው ነው። እና ቅዱስ ቂርቆስና ቅድስት ኢየሉጣ እዚያ ቦታ ብዙ ሰው አስተምረዋል። በእውነቱ ለረጅም ጊዜ በዓመታት ያሳለፈ ጊዜ ቆይተዋል። እንዲያውም አንዳንድ ሊቃውንት በ7 ዓመቱ ነው ቅዱስ ቂርቆስ ከዚህ ዓለም ወይም የሞተው ይላሉ። እስከዚያ ድረስ ብዙ ሰው አስጠምቋል። ከዚያ በኋላ እዚያች ጠርሴስ የምትባል ከተማ አንጌቤን የምትባለዋ ዛሬ ስሟን አሕዛብ ያጠፉት ቦታ ላይ ቅዱስ ቂርቆስና ቅድስት ኢየሉጣ ቅዱስ ቂርቆስ በ15 ቅድስት ኢየሉጣ ጥር 16 ሰማዕትነትን ተቀበሉ። ሁለቱ በሁለት ቀን 16ና 15ና 16 ቀን ነው ሰማዕትነትን የተቀበሉ። እዚያው ቦታ ላይ የሚገርም ጸበል ፈለቀ በእውነቱ እና ብዙ ድውያን የሚፈወሱበት ብዙ ሕሙማን የሚድኑበት አስገራሚ ጸበል እንደነበረ እዚያው ታሪኩን የሚናገሩ አስጎብኚዎች ወይም ተራኪዎች ይናገራሉ።
ግን እዚህ አካባቢ ብዙ ምንጮች አሉ። በነገራችሁ ላይ ቅዱስ ቂርቆስና ቅድስት ኢየሉጣ ሰማዕትነትን የተቀበሉባት ከተማ ዛሬ አንድም ክርስቲያን የሌለባት ከተማ ናት። ጠርሴስ ትባላለች። አሁን እኛ አንጀቤን ብለን የምንጠራው ስሙን ራሱ አጥፍተውታል። አንጀቤን የሚባል ስም ዛሬ የለም። ዝም ብሎ ታሪኩን ብቻ ነው የያዙት ክርስቲያኖቹ። በዙሪያው ያሉ በአርመን በሶሪያ ያሉ ክርስቲያኖች ታሪኩን ቦታውን በአባት ተዋረድ ይዘውት ቆይተው ነው የሚገኘው። እንደገና ደግሞ የእለእስክንድሮስ ከተማ የነበረች ያቺ ስለነበረች በዚያ ታሪክ ነው የሚታወቀው። እና ያ ፈዋሽ ጸበልም አሕዛብ ሙሉ ለሙሉ ሲይዙት፣ አንዳንዶቹ ሲታመሙ በጸበሉ እየተጠመቁ እየተፈወሱ ወደ ክርስትናው እየመጡ ሲያስቸግሯቸው ያችን ጸበል ከሌሎች ውሃዎች ለማጥፋት ሁሉንም ውሃ ተመሳሳይ፣ ይሄ ማለት ሰው ሲመጣ ጸበሉ የት ነው ሲል ይሄ ይሆን ያኛው ይሆን ይሄኛው ይሆን አናውቅም እያሉ አሁን ያቺ ቅዱስ ቂርቆስና ቅድስት ኢየሉጣ ሰማዕትነትን ቆመው የተቀበሉባት ቦታ ላይ የፈለቀችው ውሃ ወይም ጸበል የትኛው እንደሆነች ከሌሎቹ ውሃ እንዳትለይ አድርገዋት፣ እኛም ቦታውን ረግጠን ቸርነቱ በዝቶ ቅዱስ ቂርቆስ የተሰየፈበትን ቦታ በአካል የረገጥን ጊዜ በእውነቱ ሊቃውንቱ እጅግ ነው የተደሰት ነው በእውነቱ። ከዚያ በኋላ ስንዟዟር ቅዱስ ጳውሎስ የተወለደበት ቦታ ላይ አንዲት ሙዚየም አገኘን። ሌላ ምንም የክርስትና ሽታ የለም። ቅዱስ ጳውሎስ ራሱ ቆፍሮ ያወጣት ውሃ እንዲያው እንዳትገኝ ብዙ ጥረት አድርገዋል። ግን በመዘውር የምትወጣ ስለሆነች እንዳለች ዛሬ አግኝተን ከዚያች ጠጥተን ተጠምቀናል። እግዚአብሔር ይመስገን። የነ ቅዱስ ቂርቆስን ግን አጣ ነው። የትኛው እንደሆነ ሳናገኘው ጸበሏን ሳንጠመቅ መጣን። ግን ቦታውን ረግጠን መጣን። እንዲያው በእውነቱ መቼስ ቅዱስ ቂርቆስ የተንቧቸባት ያቺ ሜዳ እንዲያው ስለረገጥናት በረከቱ ይድረሳቸው በእውነቱ። ግን እዚያ ላይ በጣም ተነጋገርን፣ በጣም ተወያየን ሊቃውንቱ። ይሄ እኮ የሰማዕታት ከተማ የነበረ ነው። ይሄ እኮ የክርስቲያኖች ከተማ የነበረ ነው። ቅዱስ ጳውሎስ ክርስትና ለመጀመሪያ ጊዜ ያስፋፋበት ቦታ ነው። ዘመዶቹ ሊገሉ ሲሉ በዝንግሪር ወጥቶ በመስኮት የወጣበት ቦታ ነው። ስለዚህ ይሄ ቦታ እንዲህ ባድማ የሆነው ከዚያ በኋላ የነበሩ ሰዎች ስላልሰሩ ነው። ስለዚህ ልጆች ላይ ሊሰራ ይገባል ብለን ከልጆች ላይ ሊሰራ እንደሚገባ እዚያ ቦታ ላይ ተነጋገርን። አሁንም ክርስቲያኖች እየሰማችሁ ነው? ይሰማችኋል? እና የኛም ሀገር እንደዚያች ሀገር ላለመሆኑ ምን ዋስትና አለው? እንዲሁ አንዳንዶቹ የኛማ የቅዱሳን ሀገር ናት እንዳትሉኝ። እንዴ ቅዱስ ቂርቆስ የተወለደባት ሰማዕትነት የተቀበለበት ቦታ የቅዱሳን ሀገር አይደለም? ዮሐንስ አፈወርቅ እነ ቅዱስ ሉቃስ የተወለዱበት የቅዱሳን ሀገር አይደለም? ራሱ ቅዱስ ጳውሎስ ለዓለም ክርስትናን ያስፋፋበት ቤተ ክርስቲያንን ለመጀመሪያ ጊዜ በምድር ላይ የተከለ ማን ነው ካላችሁኝ ቅዱስ ጳውሎስ ነው። እና ቅዱስ ጳውሎስ የተወለደበት ዙሪያ ያስተማረባት ከተማ የቅዱሳን ሀገር አይደለችም? ስለዚህ ካልሰራን ድርግም እልም ልትል ትችላለች። ይሰማችኋል? ስለዚህ የምንጠብቀው እግዚአብሔርን በጸሎት እኛ ደግሞ ልጆቻችን ላይ በመስራት ነው። እና በእውነት ከጠቅላይ ቤተ ክህነት ጀምሮ እስከ ታች እስከ ቤተ ክርስቲያን ድረስ ሕፃናት ሊያድጉበት የተሰራ ስርዓተ ትምህርት ተሰርቷል። አሁን እዚህም እኛ ሰንበት ትምህርት ቤት እናስተምራለን እየመጣን ሕፃናትን ከ2 ዓመት ጀምሮ ሕፃናት ትምህርት ያገኛሉ። እና ልጆቻችሁን የማትልኩ በክረምት ሲያስቸግሯችሁ ስትገርፏቸው ግን ቤተ ክርስቲያን ቢሄዱባችሁ ይሞቱ የሚመስሏችሁ ስንቶቻችሁ ናችሁ? በእውነቱ እስኪ እንዲያው እውነቱን እናውራ። ቅዱስ ቂርቆስ የተወለደባት ከተማ ዛሬ የጠፋችው ተተኪ ትውልድ ስላልተሰራባት ነው። እና እኛ ደግሞ ያንን አይተን ልንማር ይገባል። እና ልጆቻችሁን እባካችሁ ወደ ቤተ ክርስቲያን ላኳቸው፣ አደራውን ለእኛ ስጡን። እኛ ደግሞ እግዚአብሔር በረዳን መጠን እናስተምራቸው። እሺ በሉ እስኪ። አያችሁ ምንም በቃ ድምፅ የለም። እኛ አላስተማርናቸው ክፈሉ አላል። አሁን እኮ ዘመናዊ ትምህርት ላይ እየከፈላችሁ ታስተምራላችሁ። የእኛ ሰንበት ትምህርት ቤት በነፃ እናስተምር ሲል አንሰጥም ትላላችሁ። እስኪ እሺ በሉ። ኧረ ጉድ ነው፣ ጉድ ነው እኮ በጣም። ይሄን ልጅ የሰጣችሁ ማን ነው ሲል ጠይቃችሁ፣ እሷን ልጅ የሰጣችሁ ማን ነው? እና ለምንድን ነው ለእግዚአብሔር የማሰጡት ነው? የሰጠን ቢነሳ ምንድን ነው የሚባለው? ሐና ምንድን ነው ያለች? የሰጠን ቢነሳ ምን የለበትም? የለበት ወቀሳ። ስለዚህ እኛ ለእግዚአብሔር አልሰጥ ብለን ኋላ ከእቅፋችን ቢያመልጡ ከቤተ እግዚአብሔር ቢወጡ አንዳንድ ጊዜ እናቱን ልማታ የሚል አንዳንድ ጊዜ እናቱን አባቱን ቀና ብሎ የሚሳደብ ብናፈራ አትፍረዱ።
ለምንድነው? በቤተ ክርስቲያን ስላላሳደግናቸው ነው። ስለዚህ ልጆቻችን እንላካቸው። በየመንገዱ ሰው ሲሳደቡ ምን ሲሉ ከቢውሉ ስርዓት ተምረው ይደጉ። እናንተንም እንዲያከብሯችሁ እንዲታዘዟችሁ። እናትና አባትን አክብር፣ እናትና አባትን እርዳ ብላ ቤተ ክርስቲያን ታስተምርላችሁ። ባካችሁ ልጆቻችሁን ላኳቸው። ሃይማኖታችን የምንጠብቀው በሚዲያ እየወጣን በመፈከር አይደለም። እንዲያው እኛ ጀግኖቹ የኛ እኮ ናት፣ እኛንን የሰራናት፣ እኛንን ያፈረስናት አገሪቱን፣ እንዲህ አይደለም። መንገዱ ይህ አይደለም። አልገባንም። እንዲያውም የንግግራችን እንዲያውም ይገርማቸዋል፣ ለሰዎቹ ይገርማቸዋል። እነዚህ ሞኞች አሁንም ዝም ብሎ እዚህ ላይ ናቸው ይላሉ። እስኪ እኛን የሚገሉ ሰዎች እኛን ሊገሉ ሲሰለጥኑ አይተን እናውቃለን? ሰምተን እናውቃለን? አሁን በየቦታው ካህኑን የሚያርዱት ሰዎች፣ አሁን በየቦታው ሕፃኑን የሚገድሉ ሰዎች፣ አሁን ክርስቲያኖቹን የሚጨርሱ ሰዎች እኛን ሊገድሉ ሲሉ ሲዘጋጁ ነግረውናል? አይ መንጋጅል በእውነት እኛ ዝም ብለን ተነሰን መፈከር በቃ እንቧ ከረዩ በቃ። አሁን በእውነቱ ጉባኤ ሰርታችሁ የምታስተምሩ አባቶች መምህራን፣ ቤተ ክርስቲያንን ለመታደግ ከፈለግን ደቀ መዛሙርቶቻችን ላይ እንስራ። አድባራትን የምታስተዳድሩ አስተዳዳሪ አባቶች፣ ቤተ ክርስቲያንን ልንታደጋት ከፈለግን ካህናት ላይ እንስራ። ለእግዚአብሔር የማይመቸውን እናስወጣ፣ እንወስን። ለእግዚአብሔር የሚመቸውን ሰውን የሚወደውን እግዚአብሔርን የሚያከብረውን ይዘን እንቀጥል። አሁንም የወለዳችሁ ቤተ ክርስቲያን እንድትቀጥል ከፈለጋችሁ በሰንበቴ በእድር በማህበር የምትሰበሰቡ አባቶቻችን ስለ ቤተ ክርስቲያን ተነጋገሩ፣ ስለ ነገዋ ተነጋገሩ። የወለዳችሁ ቤት የያዛችሁ ሰራተኞቻችሁ ልጆቻችሁ ለቤተ ክርስቲያን አብቋቸው። እንዲህ አድርገን ቤተ ክርስቲያን እንጠብቃት። የአባቶቻችን አምላክ ሀገራችን ይጠብቅልን። ቤተ ክርስቲያናችን በእኛ ዘመን እንዳጠፋ እግዚአብሔር በቸርነቱ ይጠብቅልን። ስለዚህ ከክርስቶስ ፍቅር የሚለየኝ የለም። ሊቃውንቱ በዜማ በእውነቱ አባቶቻችን በእውነት እግዚአብሔር በፍቅር በጸጋ በክብር ያኑራችሁ። ጥቡ ልቡን በዘመራችሁበት አንደበት፣ ይሄን ባመሰግናችሁበት አንደበት እግዚአብሔር አሁንም የበለጠ ጸጋ እንጂ ከዚያ እንዳያጎለን እግዚአብሔር አምላካችን ፈቃዱ ይሁን። ዘመኑ የሰላም እንዲሆንልን በእውነት ልጆቻችን በጥበብ በጸጋ እንዲያድጉልን፣ ክረምቱም የሰላም እንዲሆን የእግዚአብሔር አምላካችን ፈቃዱ ይሆንልን። ከነ ቅዱስ ቂርቆስ ጥባትን ጽናትን ስለ ሃይማኖት ሁሉን መቻልን ተቀብለን ለልጆቻችንም ደግሞ እሱን እንድናስተላልፍ የእግዚአብሔር አምላካችን ፈቃዱ ይሆንልን። ዘመኑ ክፉ ነውና እግዚአብሔር አምላካችን በሰላም ደግሞ ያገናኘን። በእውነት ሰላም ያገናኘን፣ ሰላም ያርገን። እግዚአብሔር ሰላም ሁኑ፣ ደህና እንሁን። አሜን። ወስብሐት ለእግዚአብሔር። አሜን።